ኢራን ተኮሰችው ሙርሺዳ ምንድነው የምትለው? እባክህ ስልክህን የጠራው ደንጋጣ የሆነ ሽማግሌ አንሳ ስልክህን። ይህን ደውላችሁ ብስሚላ። ሄሎ ይሄ አጂ ስልክ ነው? አዎ ነኝ። ልጆትን አግተነዋል በአስቸኳይ ምላሽ ታገተ እያሉ ነው። ነይ ኧረ ልጄ ምንም እንዳያረጉብኝ እኔ ወርቄንም ሽጬ ቢሆን የሚለውን እንስማው መጀመሪያ። ልጁ የዋህ ነው፣ ሞኝ ነው፣ ምንም ያውቀው ነገር የለም። በአስቸኳይ 10 ሚሊዮን የማያስገቡ ከሆነ ልጆን በህይወት አያገኙት። ክፍት አፍህን አትክፈት። 10 ሚሊዮን ይላል እንዴ? ስታየው ልጁ 10 ሚሊዮን ያወጣ። ልጆትን አይፈልጉትም ማለት ነው። አልፈልገውማ ውሰደው። እኔ ጋር መልሰህ እንዳትደውል እሺ። ባለ ልጄን እንዳታስበላኝ። ምንድነው ያለ ነገር ሰምተሻል? 10 ሚሊዮን እኮ ነው ክፈል። 10 ሚሊዮን ከጓደኞቹ ጋር እየቀለደብህ ነው። እባክህ ዝም በል። እቺ ነገር ትጠፋኛለች እንደዚህም በው። እኔ የምልሽ ግን ወርቅ ምናምን ያልሽው ምንድነው? ኧረ እኔማ ለጨዋታው ድምቀት ብዬ ነው። ወርቅማ ከየት አመጣለሁ ብለህ እና ምሳስ ጋብዘኸኝ ታውቃለህ? የሆነ ማውቀው ጥሩ ምግብ ቤት አለ፣ እዛ ልጋብዝሻ። ሙዲ ከጂ አንቺ ፈልጋለሁ ሮቦት ማሻአላ። ዛሬ ደግሞ ማማሩን ታው ወደቀጠለው ብድር ፈልጌ ነው ቢክሬ ደረሰ ብያለሁ እኮ ብድር ፈልገህ ምን ታገኛለህ? 3000 ብር ያገኛል በወር። ስንት ልጆች አሉ? 9 በወር ማለት የወለድካቸው በወር ነው የሚመጣው። መቼም 9 ልጅ አጂ እየቀለዱ ነው። አንተ ነህ ቀለድከው። 9 ልጅ ወልደህ በዚህ ኑሮ አይደል? ቀልደኛ። ለምን ሶስቱን ሽጣቸው አትበላባቸው? አጂ ነኝ እኮ ዳንጂ መቀለጃ አይደለም። የምታስቅ ቀልደኛ ነህ አንተ፣ ኮሜዲያን ነህ። ኧረ ዞር በል ባለኝ የማይሉም እንደ ከሌለው ልጅን ሽጣ ብላ እሺ። በክራይም ተቀበልሽልኝ እንዴ? ሳምንት መች ሞላው። ምስኪን ነው ሰውዬ፣ ይሰጣል ቀስ እኔ ነኝ አውሬ። ለዚህን ሰውዬ ብር ተቀበልልኝ ስልሽ አንዴ ምስኪን። ከዚህ ሰውዬ ጋር ጀመርሽው ነገር አለ እንዴ? አስተፍሩላ ምን እጀምራለሁ እኔ? ምንም ነገር ጀምሩ፣ እኔ አይመለከተኝም እኮ። ግን በኔ ቤት አይደለም አልቤርጎ ተከራይና እዛው ሄደሽ የምትሆኚውን ነገር አብረሽ ሁኚ። በኔ ቤት አይደለም አሸሸ ገዳሜ የምትይው። እሺ አስተካክለ ያዝ። ብርጭቆን ተሰብራ ዛነኝ እንዴ? የሚሰበርና ማይሰበርና ያላቀም ግላትሽ ነሰደ። እያሰብሽ ተናገሪ ሙርሺዳ፣ ህፃን አይደለም። ምን ልትይ ነው? ምን አልኩ? ያማህል ያንቺ ጥፋት ነው። ያንቺ ጥፋት ነው። እንዴት ነው እኔ እጅ ያለው ብርጭቆ ግዢልኝ። እኔ ሽማግሌ ነኝ፣ አልችልም ብዬሻል። አለች ያለው ነገር ብትገዢ ታረጋ ይበጃለች። ወርቄ እውነቷን ነው። ሸበት ቢገባሽ፣ ይኸውልሽ የጃጀሁት ለአንቺና ለልጆች። አስረጀሽኝ አንቺ ነሽ። ቢገባሽ አሁን ይቆርጣል። አንሳው የተሰበረ አታንሺው፣ አይነሳ፣ ይቀመጣል። ይቆርጠኛል፣ ይቆርጠኝ